ዋና ዋና የትራንስሚሽን ሻፍት የምንላቸው ደግሞ 4 ናቸው። እነሱም ኢንፑት ሻፍት ወይም ደግሞ ክለች ሻፍት የምንለው፣ ካውንተር ሻፍት ወይም ደግሞ ክላስተር ሻፍት የምንለው፣ ሌላው ደግሞ ሪቨርስ አይድል ሻፍት የምንለው ማለት ነው፣ ወይም የኋላ ማርሽ የምትገኝበት ሻፍት ማለት ነው። አራተኛው ደግሞ አውትፑት ሻፍት ወይም ደግሞ ሜን ሻፍት የምንለው ነው። እነዚህ እናያለን ማለት ነው። በመጀመሪያ የምናየው ኢንፑት ሻፍት ነው። ከክለች የሚመጣውን ሮቴሽን ወይም ዙር ለካውንተር ሻፍቱ ማቀበል ነው የሚሰራው ማለት ነው። ኤኒታይም ዘ ክለች ዲስክ ተርን ዘ ኢንፑት ሻፍት ጊርስ ተርን። ምንጊዜም ክለች ዲስኩ ሲዞር ኢንፑት ሻፍትና አብሮ ያሉ ጥርሶችም ይዞራሉ ማለት ነው። ሁለተኛው ካውንተር ሻፍት ነው። ሆልድስ ዘ ካውንተር ሻፍት ጊርስ ኢንቱ ሜሽ ዊዝ ዘ ኢንፑት ጊር ኤንድ አዘር ጊር ነው። አንደኛው ስራው በካውንተር ሻፍት ላይ ያሉ ጥርሶችን መያዝና ከኢንፑት ሻፍት ላይ ያሉ ጥርሶችን የማገናኘት ስራና እንዲሁም ደግሞ ሌሎች ጥርሶችንም የማገናኘት ስራ የሚሰራው እሱ ነው ማለት ነው። ሎኬትድ ስላይትሊ ቢሎው ኤንድ ቱ ዋን ሳይድ ኦፍ ዘ ኢንፑት ሻፍት ነው የሚለው የሚገኘው ኢንፑት ሻፍቱና ከአውትፑት ሻፍቱ ከስር ስትሬት ነው የሚገኘው። ሌላው ደግሞ ሪቨርስ አይድል ሻፍት ነው። ሰፖርት ዘ ሪቨርስ አይድል ጊር አንደኛው ስራው ማለት ነው። ሪቨርስ ጊሯን የመያዝ ስራ ነው የሚሰራው። ሁለተኛው ደግሞ ነው አይድል ጊር ወይም ሪቨርስ ጊር የምንላት ማለት ነው። ካውንተር ሻፍት ላይና አውትፑት ሻፍት ላይ ያሉ ጥርሶች ጋር እንድትገናኝ የማድረግ ስራ የሚሰራው ሪቨርስ አይድል ሻፍት የሚባለው ነው ማለት ነው። ሌላው ደግሞ አውትፑት ሻፍት ነው የመጨረሻው። ሆልድ ዘ አውትፑት ጊርስ ኤንድ ሲንክሮናይዘርስ ነው። በአውትፑት ሻፍት ላይ የሚገኙ ጥርሶችን ይይዛል፣ እንዲሁም ደግሞ ሲንክሮናይዘር የምላቸውን ይይዛል ነው። ሁለተኛው ደግሞ ኮኔክት ቱ ዘ ድራይቭ ሻፍት ቱ ተርን ዘ ዊል ነው። ድራይቭ ሻፍት ወይም ደግሞ ኮረሰራ ከምንለው ጋር በመገናኘት የመኪናው ጎማዎች እንዲሄዱ የሚያደርግ አካል ነው ማለት ነው። ይሄ አውትፑት ሻፍት የምንለው። ሌላው ጊርስ አር ፍሪ ቱ ሪቮልቭ ኦን ዘ ሻፍት በት ዘ ሲንክሮናይዘርስ አር ሎክድ ኦን ዘ ሻፍት ባይ ስፕላይንስ ነው። በአውትፑት ሻፍት ላይ የሚገኙ ጥርሶች ለመዞር የተመቹ ናቸው፣ ነገር ግን ሲንክሮናይዘሮቹ ደግሞ በሻፍቶቹ ላይ ሎክ ተደርገው የተቀመጡ ናቸው ይለናል።